ኢየሱስ ጌታ ነው። እስክናገር ድረስ ጠብቁ። የጨነቃችሁ ሰዎች አላችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ብቸኛ አዳኝ ነው። ሃሌሉያ። ማምለክ በኢየሱስ ነው። መዳን በኢየሱስ ነው። ብቸኛ አዳኝ ኢየሱስ ብቻ። ብቸኛ ማምለጫ ኢየሱስ ብቻ። በሌላ በምንም ማምለጫ የለም። በሌላ በምንም ማምለጫ የለም። ማምለጫ የለም። ኢየሱስ በቀር ወደ ዕለቱ ስብከቴ ከመግባቴ በፊት አጭር ምስክርነትና አጭር የእግዚአብሔር ቃል አካፍላችኋለሁ። ከዛ በፊት ግን በዚህ በሳውዝ አፍሪካ ምድር እግዚአብሔር በሚገርም ቅባትና በሚገርም የተሰጠ ማንነት በፍጹም ትሕትና በፍጹም ደግሞ የክርስቶስን መምሰል ማንነት ይዞ የተነሳ ነቢይ በመካከላችን አለ። እስቲ ቆም ለቅባቱ ነው የተነሳችሁት። ለቅባቱ አንዳንድ ሰዎች የሚሉ ሰዎች ይኖራሉ እና ያ አይደለም። ቅባቱን ስታፈሩ እናንተ ትከበራላችሁ፣ እኛ እንከበራለን። ቅባቱ በነብዩ ጋር ያለው ቅባት ነው እናከብረው። ስለዚህ ቅባት ክብር ለጌታ እና ስለጋበዝከኝ በጣም ተንኪው ያለው ፕሮፊትን ስሜን ላስተዋውቃችሁ ብዙዎቻችሁ ታውቁኛላችሁ ብዬ አስባለሁ። ምክንያቱም ለአንድ ዓመት ከአንድ 6 ወር አካባቢ በሻላይ ቲቪ አገልግያለሁ። በተለያዩ ሚዲያዎች አገልግያለሁ። ከዛው ከድሮ ቤቴ ስወጣ መጽሐፍ ጽፌ ነው የወጣሁት። ከዛ በኋላ ደግሞ እንዳው ኢየሱስ በምን ይበቃ በምን ይበቃ በምን እንዳው ላፍንዳው ያልኩ በተለያየ ኮንፎርት ነበር። መጀመሪያ መጽሐፍ ጽፌ ኢየሱስን አፈነዳው። ከዛ በኋላ ደግሞ በካሴት አፈነዳው፣ በሲዲዎች አፈነዳው፣ በተለያዩ መጽሔቶች አፈነዳው። ከዛ በኋላ ደግሞ በሻላይ ቲቪ አፈነዳው። አሁን ደግሞ ማርሃዲና ለሃናባና ልሳኑ አለ ልሙድ ቄስ እንዳታደርግ የመንፈስ ቅዱስ እሳት ሽጉጥ አለ። ዝም ብሎ ልብስ ብቻ አይደለም። ዝም ብለን አይደለም የወጣነው፣ አይደለም እሳቱን ለብሰን ነው የወጣነው። ስለዚህ እሳቱን እናቀጣጥላለን። ነፍሳችን ደግሞ እስክንሰጥ ድረስ በኢየሱስ አንተኛ ውስጣችን ያለው እሳት አያስተኛ። ምቾትም አይዘንም፣ ዝናም አይዘንም፣ ምንም ነገር አይዘንም። ችግሩም ስደቱም ምንም አይዘንም። ሳያዩ ከወጡ ነው ችግሩ። ሳያዩ ከወጡ ጨለማ ነው። አይተው ከወጡ እኔ የሚታየኝ ላይ ያለው ሁሉ ያለው አይደለም፣ አጠገብ ያለው አይደለም፣ ላይ ያለው ሁሉ ግን ስለሚታይ እና ስሜ መልአከ ምሕረት ቆሞስ አባ ተክለ ማርያም
እባላለሁ። በቅርቡ ጊዜ እንደው በፌስቡክ ላይ ለቅቄ ያለው ያመማቸው አለ፣ እንደ ጦር የወጋቸው አለ። እንዲሁም ደግሞ ቃሉ ወጥቶ በውስጣቸው ያለውን ነገር አውጥቶ ቃሉ የተተከለባቸው አለ። ሞዴል የሚያውቁት አለ። ሞዴል ያው መስገናው እንኳን ሞዴል ያለ ምናምን ጌታ ይባላል። እስቲ ክብር ለጌታ ነው። ሞዴል ምንድን አርጎ የውስጥ ሞዴል ዲያብሎስ የሰበሰባቸውን ሞዴሎችን አርጎ ቃሉን እዛው ይተካል። ምክንያቱም ቃሉ ይነቅላል ከገባ። ስለዚህ መልአከ ምሕረት ቆሞስ አባ ተክለማርያም እባላለሁ ብዬ አንዳንድ መልእክቶችን በላይ ስለቅ የሁለት ቀናት አንዷ የቆልክን ነበር መንፈስ አለች። አንቺ ላይ ያለው መንፈስ ገፋለው እንጂ እኔ አልገፋም። ይሄ ጌታ ይሰራል። ስለዚህ ኢየሱስ ጌታ ነው። መልአከ ምሕረት ቆሞስ አባ ተክለማርያም እባላለሁ። ቢያንስ ወደ 3000 ሕዝብ ነው ያየው። ትናንት ነው የለቀቁት፣ ግን እግዚአብሔር ይመስገን ብዙ ልብ ውስጥ ገባ ቃሉ። ኢየሱስ ገባ። አሜን። ስለዚህ ኢየሱስ ነው የምናስገባው። መጀመሪያ አንዷ ስለ ማርያም ንገረኝ መጀመሪያ አለች። ኖ ስለ ድንግል ማርያም እነግርሻለሁ፣ ግን መጀመሪያ ስለ መድኃኒዓለም ልንገርሽ። መድኃኒዓለም ስለሚበልጥ ከድንግል ማርያም ማን ይበልጣል? መድኃኒዓለም ምንድን ነው? ፈጣሪ ነው፣ አምላክ ነው። ድንግል ማርያም ፍጡር ናት፣ እናቱ ብትሆንም ማለት ነው፣ ፍጡር ናት። ስለዚህ ስለ ድንግል ማርያም እነግርሻለሁ፣ ግን መጀመሪያ ስለ መድኃኒዓለም ልንገርሽ አልኳትና ስለ መድኃኒዓለም ነገርኩኝና ዝም ብሎ ኢየሱስ መድኃኒዓለም እስከዚህ ድረስ ሞላ። ዝም ብሎ መድኃኒዓለም ስለሞላ እስከዚህ ድረስ አሁን ሌላ ጥያቄ አለሽ? በቃ ሞላ እና ስለዚህ ጌታ ረድቶኛል፣ በብዙ ነገር ረድቶኛል። ስለዚህ ቆሞስ፣ መልአከ ምሕረት ወዘተ የመሳሰሉትን ማዕረጎችና ስሞች እነሱን ወደኋላ ረግጬ ትቼ ዝናውን ሁሉንም ትቼ ኢየሱስን ይዤ እነዚህ ኮተቶችም ለምስክርነት ነው እንጂ ምንም አያስፈልግም። ኢየሱስ ብቻ በቃ። ስለዚህ ጌታ ረድቶኛል። በዚህ ምስክርነት አማካኝነት ብዙ ነፍሳት ናቸው ጌታ የተቀበሉ ያሉ። አሁንም ገና ምድሪቷን በፍጥረት ሁሉ በምድሪቷ ያሉ ፍጥረቶች ሁሉ በክርስቶስ እስክንጠቀልል ድረስ አሜን። ፍጥረት ሁሉ ክርስቶስን ነው መናገር ያለበት። በቃ ክርስቶስን ነው መናገር ያለበት። ስለዚህ ይሄ ይመስላል። ሌላው አጭር ቃል ላካፍላችሁ እስቲ። አጭር ቃል ላካፍላችሁ ከእግዚአብሔር ቃል ወደ ልቤ የመጣ ቃል አለ። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ ያለውን መልእክት አቀራርቤ አካፍላችኋለሁ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ይመልሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ስለዚህ ከዚህ ለጸምንባ የወሰድኩት እንደ ንስር በክንፍ ይወጣሉ። እስቲ ሁላችንም እንለዋለን፣ እንደ ንስር በክንፍ ይወጣሉ። ስለ ንስር 3 ነገሮች አራት ነገሮች አንስቼ አጠራርጌ ከዛ በኋላ ወደ መልእክቴ እሱን አፕላይ እናደርገዋለን ወደ ህይወታችን። ስለ ንስር ታሪክ ብዙዎቻችን እናውቅ ይሆናል። ንስር 3 ነገሮችን ያደርጋል። የንስር እድሜ ስንት እንደሆነ ታውቃላችሁ? ስንት ነው? የንስር እድሜ ስንት መሰላችሁ? የንስር እድሜ
70 ዓመት ይኖራል። እግዚአብሔር ምን ቸግሮት እንደው ለወፍ ዝርያዎች ለሆነው እንስሳ 70 ዓመት ይሰጣል። በቃ እየመዘዘ ይሰጣል። ምን ቸግሮት? የዘመናት ባለቤት አዳዲስ ዘመናትን እየመዘዘ ለፍጥረት ሁሉ የሚሰጥ ጌታ። ስለዚህ ለልጅም 70 ዓመት ይሰጠዋል ማለት ነው። 70 ዓመት እድሜ አለ። ነገር ግን ይሄ 70 ዓመት ሁሉ የሚያሳልፈው ምስል ታድሶ እንደኛ እያለ እንደዚህ ኑሮ ላይፍ እየተለጨው አይደለም። አዲስ እንደሆነ ነው ያችን የሚሰሩት እንደታደሰ። ስለዚህ የሚያረጅበት ጊዜ አለ። እስከ 40 ዓመት ድረስ ታድሶ ነው የሚኖረው። ምክንያቱም ሲበር ክንፎቹ በደንብ እያርገበገቡ አይኑ ደግሞ እስከ ስንት ኪሎ ሜትር ነው የሚያየው? እስከ ስንት ኪሎ ሜትር ያያል ርቀቱ? የንስር አይን እስከ ስንት ኪሎ ሜትር? አይኖቹ የሚገርሙ ናቸው። አይኖቹ ከርቀት ያያል። አይኖቹ እስከ 5 ኪሎ ሜትር እንዴትና እንዴት ይሆናል? እስከ 5 ኪሎ ሜትር እንዴትና እንዴት ይሆናል? እስከ ታውን እኛ እዛ ያለው በደንብ አድርገን ማየት አንችልም። እና እስከዛ ድረስ ማለት በጣም አጉልቶ ነው የሚያየው። በጣም የሚያመጣው ነገር የለምና ሊያድነው የሚፈልገው እንስሳ እስከዛ ድረስ መጀመሪያ አስተካክሎ ያየዋል በቦታው ነው። አፕላይ እናድርገዋል። በቦታው ሆኜ አያለው እንበል። ሳልንቀሳቀስ፣ ሳልወራጭ፣ ሳላወራ፣ ተካምልኮችን ሳላስብ ዝም ብዬ ቁጭ ብዬ ሊያዝ የሚገባው ነገር እግዚአብሔር ወደ እኔ ሊያመጣው ያቀደው ነገር የወሰነው ነገር ቁጭ ብዬ አየዋለሁ። ቁጭ ብሎ ያያል። በጣም በትኩረት ይመለከተዋል። ከዛ በኋላ እሱን ለመያዝ ከልካይ የለም። ከልካይ የለም። በቃ ቻሌንጆች ይመጣሉ። ወጀብ ሊመጣ ይችላል። የተለያዩ ለምሳሌ በሚበርበት ጊዜ ከባባድ ደመናዎች ሊመጡ ይችላሉ። ከባባድ ደመናዎቹ ሲመጡ ደመናውን አልፎ ከደመናው በላይ ሆነው ያለው አሁንም አይኑ ከዛ ከሚያድነው ሳይለቅ አሁንም ያንኑ ለመያዝ ይሮጣል። አይነቅልም። በጣም ነው። ስንቶቻችንን አይኖቻችን ትንቢት ከተነገረልን መልእክት ከተነገረልን እግዚአብሔር በነቢያቶቹ አልፎ ቃል የተነገረልንን መንገድ ላይ የጣልን ስንቶቻችን ትተነው በቃ ተስፋ ቆርጠን በቃ የሆነ ነገር ሲመጣ ይሄ ነገር ነብዩ እንዲህ ብሎ ተናግረው ነበር፣ ግን በቃ ሰለችን ነበር። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ አይደክሙም፣ አይታክቱም፣ ይሮጣሉ፣ ይሄዳሉ። አሜን። ስለዚህ አልደክምም በሉስ። አይደክምም ምስል አይደክምም። የሚይዘው ቻሌንጅም የለም። ከዛ በኋላ ያሉን ቀብ ያደርጋል። ግን ይህንን የሚያድንበትን አይን ሳያረግ ይሄ የሚያርገበግብበትን ክንፍ ሳይያዝ ይሄ የአፉ ደግሞ ይሄ ሹሉ ምን እንደሚባል በአማርኛ መንቆር ይባላል። መንቆር የአፉ መንቆር ይሄ ደግሞ እስከ 40 ዓመት ነው የሚያገለግለው። ታድሶ በቃ በአዲስ ኃይል የሚያገለግለው እስከ 40 ዓመት ነው። እንዲሁም ደግሞ ላባዎቹ ክንፎቹ በጣም ታድሰው ባሉበት በትኩስ ኃይል የፈለገውን ማየት የሚይዙት እስከ 40 ዓመት ነው። እንዲሁም ደግሞ የእግሩ ጥፍሮቹ ደግሞ እስከ 40 ዓመት ነው የሚይዙት። እነዚህ ሶስቶቹን ያድሳል እስር በስንተኛው ዓመቱ? በ40ኛው ዓመቱ። በ40ኛው ዓመቱ እንደምን በምት ለ5 ወራት ጫካ ውስጥ ሄዶ ያድሳል። እነዚህ ሶስቱን ነገሮች
ካደሰ በኋላ 30 ዓመቱ ደግሞ እንደገና በአዲስ ሆኖ እንደነበረው ሆኖ የፈለገውን እያገኘ አድኖ እየያዘ አረ ጭብጨባችሁ ምን አድኖ እየያዘ ትኩስ ኃይል ይዞ ያንኑ ቀብ እያደረገ ነው የሚኖረው እና ልክ 40 ዓመት ሲሆነው ሁለት ምርጫ ይዛል ምስል ወይም 30 ዓመት ወይም ሳይታደስ ለ5 ወራት የሚያደርገው የእድሳት ጊዜ በጣም አስጨናቂ ነው። በጣም ስቃይ ነው የሚያየው። እነዚህን ለማደስ አንደኛ ከንስሮች ሁሉ ተለይተው የት ነው የሚገባው? ጫካ ነው የሚገባው። ይሄ እኛ ሻባት እንደምንለው ኢየሱስ ጌታ ነው። ሻባት ጥፍሮችን ለማደስ ማለት ላባዎችን ለማደስ ስንቶቹ አድሰው እንደሚመጡ እግዚአብሔር ይወሰው። አንዳንዱ አልታደስ ብሎ እንዳለ ሆኖ የሚመለስ ይመስላል። አሁን ይሄ ያስፈልጋል እና ተመልከቱ 5 ወራቱ ወይም ማደስ አለበት ወይም ደግሞ 5 ወራቱን አልፎ ሞቱን መጠባበቅ አለ። ከሁለቱ አንዱ ነው የሚባለው። ግን የትኛው ይሻላል? ማደሱ ጨክኖ ማደሱ ይሻላል። ምክንያቱም ሲያድስ ይሄ መንቁሩ ታጥፏል። ይሄ ላባዎቹ ደግሞ 40ኛው ዓመት ሲሞላ እንደዚህ ከስጋው ጋር ተጣብቀዋል። ስለዚህ ተራግፎ እዚህ ስጋው ጋር ጥብቅ ብለዋል። ክንፉ የመብረር አቅም የለውም። ጥፍሮቹ ደግሞ እንደዚህ ራግፈዋል። መያዝ አይችልም።